የአርካሜን አመጽ። በመካከለኛው ዘመን የሮማ ሊቃነ ጳጳሳት በአውሮፓ ነገሥታትና በሕዝቡ ላይ ከፍ ያለ ስልጣን እንደነበራቸው ሁሉ በጥንቱ አፍሪካም ተመሳሳይ የሆነ የኃይል ሚዛን ነበር። በዚያ ዘመን ካህናትና ነቢያት ንጉሡን እንደፈቀዳቸው ለማንገስና ለመሻር የሚያስችል ፍጹም የበላይነት ነበራቸው። እነርሱን ሳይጠይቅና ሳያስፈቅድ ማንም ንጉሥ የጦርነትም ሆነ የሰላም እንዲሁም ማናቸውንም የአገር ታላላቅ ጉዳዮች በራሱ የመወሰን መብት አልነበረውም። ካህናቱ ማህበረሰቡ ለእነርሱ ያላቸውን ጥልቅ እምነትና ፍርሃት እንደ መቆጣጠሪያ መረብ በመጠቀም መላውን የመንግስት መዋቅር ጠቅልለው ይዘውት ነበር። ከሁሉ ይበልጥ የሚያስገርመው ደግሞ በመልእክት ብቻ ንጉሡን ራሱን በራሱ እስከ ማስገደል የሚደርስ አስፈሪ አቅም መገንባታቸው። ንጉሡ እንደ ስህተት ወይም ኃጢአት የተገኘበት እንደሆነ ወይ ደግሞ ከካህናቱ የበላይነት ወጥቶ በራሱ ስልጣን አገሪቱን የማስተዳደር አዝማሚያ ያሳየ ካህናቱ ካራ መልእክት ይልኩበታል። በዚህ ጊዜ ንጉሡ ይህን የሥርዓት ሕግ በመፍራት ያለምንም መንገራገር በገዛ ፈቃዱ ራሱ ሊገድል ወይም ያስገድል ይባላል። የዚህ አስገራሚ ታሪክ መለወጫ የሚጀምረው አርካሜን በተባለው ንጉሥ ዘመን። አርካሜን በካህናቱ እይታ ምን እንዳጠፋ በውል አይታወቅም። ምናልባት ከነሱ ስልጣን ውጪ ራሱን ችሎ ለመተዳደር አምሮት ይሁን ወይ ደግሞ ስለትና መስዋዕት በማጓደሉ አሊያም ሌላ ሐሜታ ተሰምቶበት ይሆናል። ያም ሆነ ይህ እንደተለመደው ሁሉ ከናፓታ የአሞን ካህናት ዘንድ እንድትሞት አሞን አዟል የሚል ቀጭን ትእዛዝ የያዘ መልእክተኛ በ240 ዓመተ ዓለም ወደ አርካሜን መጣ። እዚህ ጋር ነው እንግዲህ በሥርዓቱ ውስጥ ያልተጠበቀ ታላቅ መናወጥ የተከሰተው። አርካሜን ይህን የሞት መልእክት ከመልእክተኛው ሲሰማ እንደ ቀደሙት ነገሥታት የታዘዘውን በፈቃዱ ማሰብ ፈንታ ክፉኛ ተቆጣ። በያዘውም አንካሴ ራሱን ተርክኮ መልእክተኛው እዚያው ገደለው። ድርጊቱ በዚህ ብቻ አላበቃም። አርካሜን ወታደሩን አስከትሎ ወደ ከተማ አመራ። ከዚያም ነቢያቱና ካህናቱ ወደሚገኙበት ተራራማ ከተማ ወጥቶ ቤተ መቅደሱ ድረስ በመግባት ካህናቱንም ነቢያቱንም እያስያዘ በወታደር አስፈጃቸው። በዚህ ድንገተኛና ደፋር እርምጃው ለብዙ ዘመናት ሕዝቡም ሆነ ነገሥታቱ ፈርተውትና ተገዝተውለት የነበረውን ማንም ሊነካ የማይችለውን ጥንታዊ የካህናት የበላይነት ሥርዓት ለአንዴና ለመጨረሻ ጊዜ አፈራረሰው። ይህ ታሪክ የሚያሳየው የቱንም ያህል አንድ ሥርዓት ጠንካራና የማይነካ ቢመስልም በአንድ ቁርጠኛ ግለሰብ አብዮታዊ ውሳኔና የአስተሳሰብ ለውጥ ሙሉ በሙሉ ሊፈርስና አዲስ አቅጣጫ ሊይዝ እንደሚችል